የምትማሩ ክርስቲያን ተማሪዎች እህት ወንድሞቻችንን ለመሸኘት የተዘጋጀ መርሃ ግብር ነው ብያቸዋለሁ። ስለዚህ እንግዲህ በዚህ መሰረት መርሃ ግብራችን እያከናወን ነው የምንገኘው። አሁን ወደ ትምህርት ነው የምንሄደው፣ ወይም የትምህርት ሰዓት ደርሰናል ማለት ነው። እንግዲህ እናንተ ወንድሞቻችን ከነገ በኋላ በተለያየ ዩኒቨርሲቲዎች ስትሄዱ ከቤተ ክርስቲያን አንጻር ምን ይዛችሁ ነው የምትሄዱ? ምን ይጠበቅባችኋል? ከእያንዳንዳችን ምን ስንቅ ይዘን መሄድ አለብን የሚለውን መልዕክቱ እንግዲህ አባታችን ያስተምሩናል ማለት ነው። የዕለቱን ትምህርት እንግዲህ የሚያስተምሩን የዚህ የመንበረ መንግስት መድኃኔዓለም ታላቅ ደብር አስተዳዳሪና የአራቱ ጉባኤ የምስክር መምህር ሊቀ ሊቃውንት ናቸው። ታወደስታችኋለሁ። ወደዚህ ነው ተለማባታች ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጥበብ ባለቤት፣ የጥበብ መገኛ፣ የአእምሮ የእውቀት መዝገብ ፍጥረታትን ሁሉ በባህሪ ጥበቡ የፈጠረ ለፍጥረታት ሁሉ ከባህሪው እውቀትንና ጥበብን ማስተዋልን የሰጠ ንፍገት የሌለበት ለጋስ፣ ድካም የሌለበት ኃያል፣ ማጣት የሌለበት ሰጭ፣ ሿሚ የሌለው ንጉሥ፣ የሚሽረው የሌለ ቀዳማዊና ዘላለማዊ ንጉሥ አምላካችን እግዚአብሔር በአንድነቱ ጥንታዊ በሦስትነቱ ርባኤ የሌለበት በአንድነትና በሦስትነት ሁልጊዜ ሲሰለስ ሲቀደስ የሚኖር የአንድነትና የሦስትነት ባለቤት እሱ ከዚህ ሰዓትና ከዚህ ዕለት አድርሶ መከራውን አርቆ በቸርነቱ ጠብቆ በወደደውና በተመረጠው ስሙ ሊጠራበት ሊመሰገንበት አምልኮቱ ሊነገርበት በመረጠው ቦታ ተሰብስበን እንድናመልከው እንድናመሰግነው በረከቱን እንዲሰጠን ወዶ ፈቅዶ ሰብስቦናልና የጀመረልን የቸርነቱ ሥራ እንዲፈጽምልን ቅዱስ ፈቃዱ ይሆን ዘንድ ለስሙ ምስጋና ይሁን። እንዲሁ ጥበብን ወደዚህ ዓለም መጥቶ ለመግለጽ ለማስተማር ራሱ ጥበብ እግዚአብሔር ከሦስቱ አካል አንዱ አካል ወልድ ከሰማየ ሰማያት ወርዶ 9 ወር ከ5 ቀን በማኅፀኗ ተጸንሶ በድንግልና ያለ ዘር ያለ ሩካቤ ተጸንሶ የተወለደ እናታችን እናቱ ወላዲተ አምላክ ቅድስት ድንግል ማርያም ስሟ የተመሰገነ ይሁንልን። ዓለምን ለማዳን ተሰቅሎ ሥጋውን የቆረሰበት ደሙን ያፈሰሰበት ቅዱስ መስቀሉ ቤዛነቱ ፍቅሩ የተገለጠበት ስለሆነ ለመስቀሉ እንዲሁ ክብርና ስግደት ይገባልና
ለክቡር መስቀሉ ስግደት ምስጋና ይሁን። ለእናንተም እንደሚገባችሁ ወንድሞች፣ እህቶች በየጾታችሁ በየስማችሁ እና በየማዕረጋችሁ እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? እንኳን ደህና መጣችሁ። አሜን። የጀመራችሁትን አስጨርሶ ለጠበቃችሁትና ለተመኛችሁት የትምህርት ገበታ ስላደረሳችሁ ከባድ የሆነውን የአእምሮ ፈተና አልፋችሁ ከትምህርት ወደ ትምህርት ስላሸጋገራችሁ ስሙ የተመሰገነ ይሁንና እናንተንም እንኳን ደስ ያላችሁ። አሜን። ሰው ወደ ፈተና ሲሄድም ይመረቃል፣ ፈተና ሲያልፍም ይመረቃል። አሁን እናንተ ከፈተና ወደ ፈተና ነው የምትሄዱ። ግን ያለ ፈተና ደግሞ በስጋዊም ሆነ በመንፈሳዊው ዓለም ክብር አይገኝም። ክብር አይገኝም ያለ ፈተና። በስጋዊው ዓለም እንደምታውቁት ተማሪው እየተማረ እየተፈተነ ከክፍል ወደ ክፍል የሚያልፈው በፈተና ነው። ያለ ፈተና ከክፍል ወደ ክፍል ማለፍ የለም። በመንፈሳዊ ዓለምም እንዲሁ ቅዱሳን ሰማዕታት ከፈተና ወደ ፈተና እያለፉ መስቀሉን ተሸክመው ፈተናውን መከራውን እያለፉ ከአንዱ ፈተና ወደ አንዱ ፈተና፣ ጻድቃንም እንዲሁ ከገዳም ወደ ገዳም፣ ከአንዱ ጸዋትወ መከራ ወደ አንዱ ጸዋትወ መከራ፣ ከገድል ወደ ገድል፣ ከጾም ወደ ጾም፣ ከጸሎት ወደ ጸሎት የሰይጣንን ፈተና በጾም በጸሎት በትህትና ድል እየነሱ ነው ለመንፈሳዊው ክብርና ማዕረግ ሽልማት የሚደርሱ። ስለዚህ ዛሬ እናንተ መርሃ ግብር ወደ ዩኒቨርሲቲ ትምህርት ቤት ስለምትሄዱ እንድትበረቱ እንድትጸኑ መሸኛ እንደሚደረግላችሁ አሁን በመርሃ ግብር መሪው ተገልጿልና አሁንም የጥበብ ባለቤት እግዚአብሔር ጥበቡን ይግለጽላችሁ፣ ወደ አሰባችሁት በሰላም ያደርሳችሁ፣ ጀምራችሁ ለመፈጸም ያብቃችሁ። አሜን። ሰው የጥበብ ሰው እንዲሆን ቅዱሳት መጻሕፍት ይናገራሉ። በመጽሐፈ ነገሥት ቀዳማዊ ምዕራፍ 2 ቁጥር 1 ላይ ልበ አምላክ ዳዊት ለልጁ ለሰሎሞን የመከረው ምክርና ያስተማረው ትምህርት አለ። እንዲህ ይላል፣ ወፃ መዋዕሊሁ ለዳዊት ለመዊት ይላል። ዳዊት የሚሞትበት ዘመን ደረሰ እና ወአዘዞ ለወልዱ ሰሎሞን ወይቤሎ፣ ልጁ ሰሎሞንን እንዲህ ብሎ አዘዘው፣ ወባሕቱ አንተሰ ጽና፣ ልጄ አንተ በርታ፣ ወኩን ብእሴ ጠቢብ፣ የጥበብ ሰው አለው ይላል። ልጄ ሰው ሁን አለው ይላል መጽሐፍ ቅዱስ። በግዙ ግን ኩን ብእሴ ጠቢብ ይላል። ልጄ የጥበብ ሰው ሁን አለው ካለ በኋላ ወበከመ ተርገ ሙሴ ተጽፈ፣ በሙሴ ሕግ እንደተጻፈ የጥበብ ሰው ሁን ያልኩህ የእግዚአብሔርን ስርዓቱን፣ ሕጉን፣ አምልኮቱን፣ ትእዛዙን እንድትፈጽም ሁን ነው ያልኩህ አለው። ስለዚህ የጥበብ ሰው ሁን የሚለውን ርዕስ እንማርበታለን። የትምህርቱ ርዕስ
ልጄ ሰው ሁን ይላል። ልጄ ሰው ሁን በሚል ርዕስ ነው የምንማማር። ቃሉ የተናገረው ልበ አምላክ ዳዊት ነው። የምናገኘው በመጽሐፈ ነገሥት ቀዳማዊ ምዕራፍ 2 ቁጥር 1 ላይ ነው። ሰው ሲፈጠር መጀመሪያ እውቀት አብሮ በተፈጥሮ የተሰጠው የእውቀት ባለቤት የጥበብ ባለቤት ነበረ። ጥበብን በተፈጥሮ እግዚአብሔር አስተምሮ የፈጠረው ፍጥረት ነው ሰው። እንዳሁኑ በመጻሕፍት በመምህራን የሚማር አልነበረም። አንድም እግዚአብሔር ቸርነቱ የሚነገር ይሄ ነው። ቸር ነው የምንለው የዛሬውን እውቀታችን ስለገለጸልን አሁን የምንማረውን ትምህርት ከመምህራን የምናገኘውን የቀለም ትምህርት ስለገለጸልን ብቻ ሳይሆን የመጀመሪያው አስተምሮ ለሰው የተሰጠው እውቀት ጥበብ እንዴት ነበረ? ሰው ማን ነበር? ሰው እንዴት ይማር ነበር? ሰው እንዴት ይጽፍ ነበር? ሰው እንዴት ይጠይቅ ነበር? ሰው እንዴት ይረዳ ነበር? ሰው ለትምህርት የነበረው ክፍለ ጊዜ ምን ያህል ነበር? ሰው እድሜው ለትምህርት ደረሰ የሚባል መቼ ነበር የሚለውን ስናይ እጅግ ድንቅና ጥልቅ የሆነ የእግዚአብሔርን የቸርነት ስጦታ እናያለን። ከጠቢባን አንዱ እግዚአብሔር ሙሉ እውቀት የሰጠው ሄኖክ ነው። ነቢዩ ሄኖክ ታላቅ አባት ነው። እናንተም አሁን ልትማሩት የሚገባ ለመንፈሳዊም ሆነ ለዘመናዊ ትምህርታችሁ መጽሐፈ ሄኖክ እጅግ ይጠቅማቸዋል። መጽሐፈ ሄኖክ የስነ ከዋክብት ተመራማሪ ነው። ሄኖክ ራሱ የስነ ከዋክብት ተመራማሪ ነው። መሐረ ነፋሳትን ነፋሳት የሚወጡበትን የሚገቡበትን፣ ሚጠተ ብርሃናትን ብርሃናት የሚመላለሱበትን፣ ደመናት የሚዞሩበትን፣ እጽዋት የሚበቅሉበትን፣ ዝናማት የሚዘኑበትን፣ አውታረ ፀሐይን ምዛረ ፀሐይን የፀሐይን አውታር የፀሐይን ጨረር የጨረቃን ክፍለ ብርሃን የከዋክብትን ክፍለ ብርሃን ሙሉ በሙሉ እግዚአብሔር በገለጠለት ጥበብ በጽሑፍ ጽፎ ለሁሉ እውቀትን የሰጠ ያካፈለ ታላቅ አባት ሄኖክ ነው። መጽሐፈ ሄኖክን ተመልከቱት። ሳይንሱን በደንብ አድርጎ የሚያስተምር ይህ ደግሞ መንፈሳዊ ሳይንስ የሄኖክ አስተምሮ ከሰው የተገኘ ወይም በሰዎች ፍልስፍና የተገኘ ሳይሆን ቀጥታ ከእግዚአብሔር የተገኘ እውቀት ነው። አምላካዊ ጥበብ ነው። አምላካዊ ስጦታ የከዋክብቱ፣ የፀሐይ፣ የጨረቃ፣ የሌሎች የነፋሳት፣ የዘመናት፣ የዕለታት፣ የወሮች፣ የዓመታት ሁሉ መስፈርታቸው፣ መስፈሪያቸው፣ መዞሪያቸው፣ መገናኛቸው፣ መቁጠሪያቸው፣ ብርሃናቸው እንዴት እንደሚበላለጥ የአንዱ ብርሃን ከአንዱ ብርሃን እንዴት እንዲበልጥ የሚበልጥበት ደግሞ ምስጢር ጨረቃ ከፀሐይ ብርሃንን እንደምትቀበል ከዋክብት ከፀሐይ ብርሃንን እንደሚቀበሉ ደመናት እንደሚቀበሉ የእነዚህ ፍጡራን የብርሃን ምጣኔያቸው እንዴት እንደሚሰጥ እንዴት እንደሚከፈል እንዴት እንደሚተነተን እግዚአብሔር
ለታላቁ ነቢይ ለሄኖክ አስተምሮታል፣ ገልጾለታል። መጽሐፈ ሄኖክ ምዕራፍ 20 ከቁጥር 1 እስከ ምዕራፍ 25 ድረስ ስንመለከት ይህን እናገኛለንና ይህን መንፈሳዊና ስጋዊ ጥበብ የያዘ መጽሐፍ እንድትማሩ እንድትመለከቱ አንዱ የመሸኛ መልእክታችን ይሆናል። ይህን ያነሳውበት ሰው መጀመሪያ ሲፈጠር ስለ እውቀት እንዴት ነበር የሚለውን የምናገኘው ከመጽሐፈ ሄኖክ ስለሆነ ነው። መጽሐፈ ሄኖክ ምዕራፍ 19 ቁጥር 24 ላይ እንዲህ ይላል፣ ሰው ሲፈጠር ሙሉ እውቀት ያለው ሆኖ መምህር የማያስፈልገው፣ መጽሐፍ የማያስፈልገው፣ አስተማሪ የማያስፈልገው እንዲሁ በተፈጥሮ እግዚአብሔር ሙሉ እውቀትን ሰጥቶ አዋቂ አድርጎ የፈጠረው እንደነበረ ጽፏል ነቢዩ ሄኖክ። እግዚአብሔርን ቸርነትም ስናመሰግን እኔ ማን ነበርኩኝ? እግዚአብሔር ለእኔ መጀመሪያ ምን አይነት እውቀት ነበር የሰጠኝ ብለን ስናስብ ድካም የሌለበት ፈተና የሌለበት ከክፍል ወደ ክፍል እንዲሁ መጨናነቅ የሌለበት ሙሉ እውቀት ለሰው እንደሰጠ የእግዚአብሔር ቸርነት የምንማርበት ጭምር ነው እና እንዲህ ይላል፣ እስመ የተፈጥረ ሰብ ለዚህ ከመዝ ይላል ጠቢቡ ሄኖክ ወይም ነቢዩ ሄኖክ። ሰው ሲፈጠር እንዲህ እንዳሁኑ አልነበረም ይላል። ከመያጽኑ ሃይማኖቱን በረቅ ወቀለም ትምህርታቸውን በቀይና በጥቁር ቀለም ጽፈው በሰሌዳ ላይ ተጽፎላቸው ያንን እያነበቡ እየጻፉ ሊያውቁ ሊረዱ አልተፈጠሩም ነበር ሰዎች ይላል እና ከመይንበሩ ይንበሩ ከመላእክት እግዚአብሔር ጻድቃነ ወንጹሐን እንደ መላእክት ንጹሐን ሆነው ጻድቃን ሆነው እውቀታቸው አብሯቸው የተገኘ ሆኖላቸው በቀል የቀድሞ እውቀት አብሮ የበቀለ ማለት ነው። ሰው ሲወለድ ሰው ሲፈጠር አብሮት የተፈጠረ እውቀት ማለት ነው። በተፈጥሮ የተሰጠ እውቀት ከሌሎች ያልሆነ ከመምህራን ያልሆነ ከመጻሕፍትም ያልሆነ ከማንም ያልሆነ እውቀት ይዘው እንደ መላእክት ሊኖሩ ነው። አሁን መላእክት መጽሐፍ የላቸው፣ መምህርም የላቸው። ዛሬ መላእክት መጀመሪያ በተሰጣቸው እውቀት ብቻ ነው የሚኖሩ። ሲፈጠሩ ከእውቀት ጋር ነው የተፈጠሩ። እንዲሁም መላእክትን እግዚአብሔር ነባቢያን፣ ለባውያን፣ ሕያዋን አድርጎ ፈጥሯቸው ነበርና ይላል። አዋቂዎች የማይሞቱ አድርጎ ስለፈጠራቸው ሲሰወራቸው ወዲያው ተመራመሩ ይላል። ወዲያው ተፈጥረው ወዲያው ተመራመሩ። ለምን? ያ እውቀታቸው አብሯቸው የተገኘ በቀል እውቀት ስለሆነ ማንም አላስተማራቸው። ማን ፈጠረን? ማን ነው የፈጠረን? ተመልከቱ። ወደ ስነ ፍጥረት አንድ ፍጥረት አንድ ቀን ተፈጥሮ በዚያ ቀን ማን ፈጠረኝ ብሎ ፈጣሪውን መመራመር እንዴት ያለ እውቀት ነው! የት የተገኘ ነው? ከእግዚአብሔር የተሰጠ እውቀት ስለሆነ ነው። ከሰው የተገኘ እውቀት ቢሆንማ ዕለቱን ተፈጥሮ መላእክት ዕለቱን ማን ፈጠረን ማለት አይችሉም። እግዚአብሔር ሲፈጥራቸው እውቀቱንም አብሮ ሰጥቶ እና ነቢዩ ሲገልጽ የሰውን እውቀት እንደዚህ ነው ያደረገው። እዚህ ጋር አያይዞ ሰው እንደ መላእክት አዋቂ ሆኖ ነው የተፈጠረ። ኑሮውም ምንም ስጋ ቢለብስ እንደ መላእክት ሆኖ ሊኖር ሞት ሳይኖርበት ሕመም ሳያገኘው ሳይራብ ሳይጠማ ሳይቸገር ሳይወድቅ ሳይነሳ ሳይንገላታ ሳይፈተን ከትምህርት ቤት ወደ ትምህርት ቤት ሳይል ሰዓት አለፈብኝ ሳይል እንቅልፉን ትቶ ሳያጠና እንዲሁ በተፈጥሮ በተሰጠው እውቀት ብቻ ሊኖር የተፈጠረ እድለኛ ፍጡር ነው ይላል ነቢዩ ሄኖክ።
ታዲያ ያን እውቀት ማን ወሰደው? እንዲህ ከሆነ ሰውና መላእክት በእውቀት አንድ ከነበሩ መላእክት አሁንም እንዳሉ ናቸው። በዚያው በእውቀታቸው አልባሉ ሙሉ እውቀት አላቸው። ዲያብሎስ እኔ ፈጣሪ ነኝ ብሎ ስለወጣ ክብሩን፣ ቦታውን፣ ማዕረጉን አጥቷል። እውቀቱን ግን እሱም ቢሆን ያውቃል። አሁን እንዳሉ ናቸው። ይህ እውቀት ይገርማቸዋል። እንዲሁ ዝም ብሎ በቀላሉ የቀረ እውቀት አይደለም። በጣም ከፍተኛ በሆነ ጠላት፣ በጣም በማይተኛ ጠላት፣ አስቸጋሪ በሆነ ረቂቅ ጠላት ምክንያት የተኮላሸ እውቀት ነው ጥበቡ። ያውም ባጭሩ እናውቀዋለን። ሰይጣን ሰው እንዴት ከመላእክት ጋር እኩል ይሆናል? ዝቅ ማለት አለበት። ሰው በእውቀት ከመላእክት ጋር እንዴት አንድ መሆን ይችላል? ያው ደግሞ በእኔ ቦታ ላይ ተቀምጦ ኢየሩሳሌም ሰማያዊትን ሳጥናኤል ፈጣሪ ነኝ ብሎ ሲክድ በትዕቢቱ ሲዋረድ እግዚአብሔር አምላክ አዳምን ፈጥሮ ለአዳም ሰጥቶታልና ያችን ቦታ ስለያዘ የኔን ቦታ ማግኘት አይችልም፣ መኖርም የለበትም። በእውቀትም ከመላእክት ጋር እኩል መሆን የለበትም ብሎ የቻለውን ያህል ጥረት አደረገ። የቻለውን ያህል ሙከራ አደረገ። በጣም ሞከረ። በምንም ብሎ አሳቦ በእባቢቱ ምክንያት ወደ ገነት ገብቶ አዳምና ሔዋንን አትብሉ የተባሉትን ዕፀ በለስ አብልቶ ያንን እውቀት እንዲያጡ አደረገ። ባጭሩ እንዲያጡ አደረገ። ያንን የተፈጥሮ እውቀት ኢየሩሳሌም ሰማያዊትንም እንዲያጡ አደረገ። ክፉ ጠላት ነው። እውነት እንደ ምቀኛ ያለ ጠላት የለም። ከጠላት ሁሉ ምቀኛ በጣም ከባድ ነው። ጠላት ሲባል ብዙ ጠላት አለ፣ የተለያየ ጠላት አለ። ምቀኛና ቀናተኛ ግን በጣም ከባድ ነው። ራሱ ምቀኛና ቀናተኛ ራሱ ሰይጣን ነው። ስጋ የለበሰ ሰይጣን በሉት። በሰው የሚቀና ሰውን የሚመቀኝ የሰውን እውቀት ወደ አለማወቅ እንዲለወጥ የሚያደርግ በሰው እውቀት የሚቀና በሰው ጥበብ የሚቀና ሰውን በተሰጠው እውቀት እንዳይጠቀም የሚያደርግ ሰው ስጋ የለበሰ ሰይጣን ነው። እውነቱን ለመናገር አሉ ብዙዎቹ በሰዎች ቅናት፣ ምቀኝነት እውቀታቸውን፣ ጥበባቸውን አጥተው ተነፍገው የሚኖሩ አሉ። ይህ መተት ምን ይባላል? ያስደገሙባቸው መተት ያደረጉባቸው ሰዎች አሉ። ይህ ቅናት እንደዚህ ናቸው። እንግዲህ ቅድም ያልኩት ሰይጣን የለበሰ ጋኔን ማነው ስጋ የለበሰ ሰይጣን ያልኩት ለዚህ ነው። በሰው ላይ ምቀኛ የሚያደርግ የመጀመሪያው ሳጥናኤል አዳምና ሔዋንን ከዚህ የተፈጥሮ እውቀት ባዶ እንዳደረጋቸው ዛሬ ሰውን ከእውቀት ባዶ የሚያደርግ በጥንቆላ፣ በአስማት፣ በመተት ሰውን ዝቅ የሚያደርግ ሰው ስጋ የለበሰ ሰይጣን ነው። እዚያ በኋላ ሰው ወደዚህ ከሰው በተገኘው እውቀት በጥቁር ቀለም፣ በቀይ ቀለም እየተጻፈ በሰሌዳ ላይ እየተጻፈ ወደ መማር መጣ። ሁለተኛው እድል ይህ ሆነ። ዛሬ ያለንበት በሉት እናንተ አሁን ስትማሩበት የቆያችሁትና ተፈትናችሁ ወደ ዩኒቨርሲቲ ያባችሁበት እውቀት ከዚያ በኋላ ከበቀል ከአይምሮ የበቀለው እውቀት ከቀረ በኋላ እንደገና ሁለተኛ እውቀት ነው። የድካም እውቀት፣ የፈተና እውቀት፣ የጭንቀት፣ የችግር ተጨናንቆ ይህን ፈተና እንዴት አለፌው ወደ ማለት የመጣ ጥበብ የመጣ እውቀት ግን ያም ነው እግዚአብሔር ይቻላል። የመጀመሪያውን እውቀትና ጥበብ ለሁሉም ባይሆን
ስሙን ሁልጊዜ ለሚጠሩ ሁልጊዜ አምልኮቱን በልባቸውና በአፋቸው ለሚመሰክሩ ለሚወዱት ለሚወዳቸው አልነፈጋቸውም። አልፎ አልፎ ይታይ ነበረ ያ በቀል እውቀት፣ ያ የመጀመሪያው እውቀት ሙሉ በሙሉ ተነጠቀ ማለት አይቻልም። ከእነዚህ መካከል ራሱ ጸሐፊው ሄኖክ ይህንን እውቀት ወደኋላ መለስ ብሎ ሲጽፍ እሱ ራሱ ከዚያ ከነበረው ከመጀመሪያው እውቀት ተሳታፊ በመሆኑ ነው። ማንም አላስተማረውም። የፀሐይን፣ የጨረቃን፣ የከዋክብትን፣ የነፋሳት፣ የደመናትን ተፈጥሯቸውንና ሁኔታቸውን ሲያስረዳ ማንም አላስተማረው። ያ የመጀመሪያው ለአዳምና ለሔዋን የተሰጠው እውቀት ወደ ሄኖክ ተላልፎ ነው ይህን ሲጽፍ። አላስተማረው። ማንም ያስተማረው መምህር አልነበረ። ኤልያስም እንደዚሁ ነው። ሌሎችም ቅዱሳን አባቶቻችን እውቀቱን እግዚአብሔር አልፎ አልፎ ማቆያ አድርጓቸዋል። የእውቀቱ መገለጫዎች አድርጓቸዋል። በትምህርት ደረጃ እንዲማሩ በመምህራን አንደበት በቀለም በብር ተጽፎላቸው እንዲማሩ አደረገ እግዚአብሔር። ሁለተኛ እድል ሰጠ። የሁለተኛ እድል ነው። በዚያ እድል ነው አሁን ሁላችን በመንፈሳዊም ሆነ በስጋዊ እውቀት ተምረን ለውጤት የምንበቃ። ይህም የእግዚአብሔር ቸርነት ነው እንጂ እንደ ዲያብሎስ ምቀኝነት ቢሆን ሰው ደንቆሮ ነው እንዲቀር ነበረ ያስቀመጠው። የመጀመሪያውን እውቀት አጥቶ ከዚያ በኋላ እንዲሁ ዝም ብሎ ከእንስሳት በታች እንዲሆን ወዶ ነበር። እግዚአብሔር ቸር ስለሆነ ያው አሁን ያለንበትን የትምህርት ሁኔታ አመቻቸልን አይደል? ሎት ስብሐት ስሙ የተመሰገነ ይሁን። በዚህ እውቀት በዚህ ጥበብ በመንፈሳዊም ሆነ በስጋዊው እውቀት ሰዎች እንዲማሩ እግዚአብሔር ይወዳል፣ ፈቃደኛ ነው፣ ይወዳል። ግን አምልኮቱን፣ ጌትነቱን፣ አንድነቱን፣ ሶስትነቱን ይዘው ከአንድነቱ ከሶስትነቱ ከአምልኮቱ ሳይለዩ እንዲማሩ ሲፈቅድ እውቀቱንም ጭምር አብሮ ፈቅዷል። ትምህርቱንም አብሮ ሰጥቷል። እሱን እንዲፈሩት እንዲያመልኩት። ጠቢቡ ሰሎሞን አባቱ ልጄ ሰው ሁን ብሎ እንደመከረው እሺ ብሎ የአባቱን እውቀት ምክር ሲቀበል አባቱ በመዝሙሩ መዝሙር 110 ቁጥር 10 ላይ እንዲህ ብሎ ነበር፣ ቀዳሚያ ለጥበብ ፈሪሃ እግዚአብሔር፣ የጥበብ መጀመሪያ እግዚአብሔርን መፍራት ነው ብሎ ነቢዩ ዳዊት ተናግሯል። ይህ ጥበብ ሲጀመር እግዚአብሔር መፍራት ነው ማለት ነው። ፈሪሃ እግዚአብሔር ጥበብ መጀመሪያ እግዚአብሔር መፍራት ነው። ልጁ ሰሎሞን ደግሞ በመጽሐፈ ምሳሌ ምዕራፍ 1 ቁጥር 7 ላይ እንዲሁ የአባቱን ቃል ደገመና የጥበብ መጀመሪያ እግዚአብሔር መፍራት ነው ብሎ ጻፈ። ሲራክ ጠቢቡ ሲራክ ፍሬያ እግዚአብሔርን ለብዙ ነገር ያስቀምጣታል። ፍሬያ እግዚአብሔር ጥበብ፣ እግዚአብሔር መፍራት ጥበብ ነው። ፍሬያ እግዚአብሔር ተድላ ውእቱ፣ እግዚአብሔር መፍራት በጣም ታላቅ ደስታ ነው ይላል። ፍሬያ እግዚአብሔር አክሊል ለርዕስ ይላል። እግዚአብሔር መፍራት የራስ ዘውድ ነው ይላል። ፍሬያ እግዚአብሔር ክብር ውእቱ፣ እግዚአብሔር መፍራት ክብር ነው ብሎ በሰፊው ይናገራል። እነዚህ ነገር ያነሳዋቸው መዝሙረ ዳዊት፣ መጽሐፈ ምሳሌ፣ መጽሐፈ ሲራክን ቤተክርስቲያናችን ለየት ባለመልኩ ሕፃናትና ሁሉም እንዲማሩት ታዛለች። ቅድመ መሐረቦሙ ለወልድክሙ መዝሙረ ዳዊት ወመጽሐፈ ሰሎሞን ወሲራክ
ለልጆቻችሁ መጀመሪያ መዝሙረ ዳዊትንና መጽሐፈ ምሳሌ መጽሐፈ ተራክን አስተምሯቸው። እናንተም እነዚህም አብራችሁ እንድትያዩአቸው እንድትጸልዩአቸው። ዛሬ የመሸኛው ትምህርት በዚህ እንዲዳብር ቤተክርስቲያናችን ለልጆቿ ምክር ትሰጣለች። መዝሙረ ዳዊት ዳዊት መድገም ማለት ነው። ዳዊት የሚደግም ሰው በጣም ለጥበብ ፈጣን ነው። አእምሮ ብሩህ ይሆናል። እውቀቱ ልዩ ይሆናል። ዳዊት ማለት ምን ማለት ነው? ናላችሁኝ? ዳዊት ማለት ትርጉሙ ምን ማለት ነው? ልበ አምላክ ታውታላችሁ። ልበ አምላክ ማለት ምን ማለት ነው? የአምላክ ልብ ማለት ነው። የአምላክ ልብ ማለት ማስተዋል ማለት ነው። ትርጉሙ ለበው አስተዋለ። የልብ ራሱ ትርጉም አለው። ልበ አምላክ ስንል የአምላክ እውቀት የአምላክ ማስተዋል በዳዊት ላይ አለ፣ ተሰጥቶታል ማለት ነው። መዝሙረ ዳዊት የሚደግም ሰው ሁሉ ይህ እውቀት ይሰጠዋል፣ ማስተዋል ይሰጠዋል፣ እውቀት ይሰጠዋል፣ ጥበብ ይሰጠዋል። እና ዳዊት ድገሙ። የዕለት ዳዊት ሳትደግሙ አትዋሉ። የእውቀት ምስጢር ምንጭ ስለሆነ ጸሎት ትልቁ የእውቀት መሰረት ነው። በጸሎት በጾም በትህትና በአምልኮተ እግዚአብሔር በሃይማኖትና በምግባር የሚሰጥ ጥበብ እግዚአብሔር ነው። ይህ ከእግዚአብሔር የተሰጠውን ጥበብ ደግሞ በጾምና በጸሎት በምግባር በሃይማኖት በትህትና በፍቅር የያዘ ሰው ሙሉ እውቀት ይኖረዋል። ሙሉ እውቀት ይኖረዋል። ፍጹም እውቀት ይኖረዋል። አምልኮት እግዚአብሔርን በመያዝ ሃይማኖትና ምግባርን አጽንቶ በመያዝ በጾምና በጸሎት በእውቀት ከሁሉ በላይ የሆኑ ታላላቅ ሰዎችን ሁልጊዜ እንማራለን። በተለይ መንፈሳዊውንና ስጋዊውን ወይም ዘመናዊውን ትምህርት እንዳሁኑ እንደናንተ የተማሩ ነቢዩ ዳንኤል፣ አናንያና አዛርያ፣ ሚሳኤል አምልኮተ እግዚአብሔርን በመያዛቸው በሃይማኖትና በምግባራቸው በመጽናታቸው በጾምና በጸሎት በመበርታታቸው በእውቀት ከሁሉ በላይ ሆነው እንደተገኙ መጽሐፍ ቅዱስ ይናገራል አይደል? ታውቁታላችሁ። ትንቢተ ዳንኤል ምዕራፍ 1 እስከ መጨረሻው ድረስ ከቁጥር 1 ጀምሮ ስናነብ ስንመለከት የእነዚህን የሰለስቱ ደቂቅንና የዳንኤልን የትምህርት ክፍለ ጊዜ የነበሩበትን ዘመን የነበሩበትን ሀገር የገቡበትን ዩኒቨርሲቲ ትምህርት ቤት የተሰጣቸውን የትምህርት ኮርስ የተመገቡትን ምግብ የጠጡትን መጠጥ የጥናታቸውን ሁኔታ ይነግረናል። ኢዮአቄም በነገሰ በ3ኛው ዓመት ይላል መጽሐፍ ቅዱስ ትንቢተ ዳንኤል ምዕራፍ 1 ቁጥር 1 ላይ ኢዮአቄም የእስራኤል ንጉሥ ነውና በነገሰ በ3 ዓመቱ የባቢሎን ንጉሥ ናቡከደነፆር ወደ ኢየሩሳሌም ዘመተና በኢየሩሳሌም ያሉትን የቤተ መቅደስ ዕቃዎችን ዘርፎ ሄደ። ብዙ ሰዎችንም ማርኮ ወሰደ። ወደ ባቢሎን አወረዳቸው፣ ወደ ፋርስ ሀገር አወረዳቸው። እስራኤል ሲማረኩ እስራኤል ማን ነው? አምልኮታቸው የእግዚአብሔር አምልኮት ነው። ጣዖት አያምልኩ። ሃይማኖታቸውን እግዚአብሔርን ማመን ነው። ሌላ
አምላክ አያመልኩ ከእግዚአብሔር በቀር ለሙሴ ከኔ በቀር ሌላ አምላክ አታምልክ ብሎ በጽላቱ ላይ ጽፎ የሰጠውን 10ሩን ቃላት በኦሪት ዘጸአት ምዕራፍ 20 ላይ የተጻፈውን የተማሩ ናቸውና የትም ሂዱ አምልኮተ እግዚአብሔርን በልባቸው በአፋቸው የያዙ ናቸው። በልባቸው ሙሉ እምነት አላቸው። በአፋቸው ደግሞ አምልኮተ እግዚአብሔርን ይገልጣሉ፣ ይናገራሉ። ሰው በልቡ በአፉም ነው የሚያምን። አፍኒ ወልብኒ ኅቡረ ይመኑ ይላል። ልብም አፍም አብረው ማመን አለባቸው። ልብ የሥላሴን አንድነት ሦስትነት ማመን፣ ማወቅ፣ መረዳት ይገባዋል። ከዚያ በኋላ ደግሞ በልቡ ያዘውን ያመነው በአፉ በአንደበቱ መመስከር እንደ ችሎታው። ሰባኪ ከሆነ አስተማሪ ከሆነ መድረክ ላይ የሚቆም ከሆነ እሱም በልቡ ያምናል መጀመሪያ። ከዚያ በኋላ በአንደበቱ ቆሞ መድረክ ላይ ይመሰክራል። አምልኮት እግዚአብሔርን ማለት ነው። በመድረክ ላይ ቆሞ የማያስተምር ከሆነ ደግሞ በጸሎት እግዚአብሔር ሥላሴን አንድነት ሦስትነት ቅድም እኔ እሰግድ ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደተ ብዬ እኔ ሰገድኩኝ። ለአብ ለወልድ ለመንፈስ ቅዱስ አንድ ስግደት እሰግዳለሁ ብሎ በጸሎት ይመሰክራል። ይሄ በአንደበት የሚመሰከር ነው። የተማረም መድረክ ላይ የሚቆም ብቻ ሳይሆን የሥላሴን አንድነት ሦስትነት በአጭር በልቡ ያመነውን በአንደበቱ በጸሎት ጊዜና በስግደት ጊዜ ይገልጻል። እሰግድ ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደተ፣ ለሥላሴ አንድ ስግደት እሰግዳለሁ። ለአብ ለወልድ ለመንፈስ ቅዱስ ሲለሱ በአካላት የተዋሃዱ በመለኮት በአካል ሦስት ናቸው። በአካል ሦስት ሲሆኑ በመለኮት አንድ ናቸው። እንዘ አሐዱ ሰለስቱ እንዘ ሰለስቱ አሐዱ። አንድ ሲሆኑ ሦስት ሲሆኑ አንድ። በአንደበቱ ማንኛውም የሚመሰክረው ነው። በጸሎት ሴት አይል ወንድ አይል ሁላችሁም ስትሰግዱ ይህን ነው የምትሉ አይደል? ይሄ ነው። ልብም አፍም አንድ ሆነው ሃይማኖታቸውን ይመሰክራሉ። ይህ ለሁሉም የተሰጠ የሥላሴን አንድነትና ሦስትነት በመድረክ ላይ በመስበክ በማስተማር እንደገና መድረክ ላይ ቆሞ የማያስተምሩ በጸሎት በስግደት ጊዜ አምልኮታቸውን የሥላሴን አንድነት ሦስትነት በአንደበታቸው ይመሰክራሉ፣ በልባቸውም ያምናሉ ማለት ነው። እና ዳንኤል፣ ሐናንያ፣ አዛርያ፣ ሚሳኤል ከልባችሁ ሳሏቸው። ሁልጊዜም ታሪካቸው ይነገራል። ግን ለእናንተ ለአሁኑ ወደ ዩኒቨርሲቲ ለምትሄዱት እጅግ በጣም ስለሚጠቅም ነው እንጂ ማታውቁት ሆኖ አይደለም። ታውቁታላችሁ ታሪኩ። ግን ወቅታዊ ሆኖ የሚመጣበት ጊዜ ያለ አሁን ዝናብ በየዓመቱ ይዘንባል አይደል? እንግዳ አይደለም። ያው ግን በየዓመቱ የሚመጣ ምን ለማድረግ ነው? እሱ ዝናቡ እንግዳ አይደለም። ሁልጊዜም ዝናብ ውሃ ነው። ሲዘንብ ከረመ፣ ተመልሶ ወደ ሀገሩ ገባ። የት ነው ሀገሩ? የት ነው? ውቅያኖስ። አሁን ሲዘንብ የከረመው ዝናብ ሁሉ ተሰብስቦ ውቅያኖስ ሄዶ ተቀምጧል። ከርሞ ደግሞ ግንቦት ላይ እዚያው ነው ውቅያኖስ ነው እየተጠለፈ የሚመጣ እየተጠለፈ ዝም ብሎ እንዳይመስላችሁ ወደ ሰማይ ይወጣል። አሁን ደመናት ይሸከሙታል፣ ነፋሳት ይጠቀልሉታል። መላእክት አሉ በዚህ ላይ የተሾሙ ከውቅያኖስ እየቀዱ በደመና ያኖሩታል፣ ያስቀምጡታል። በነፋስ ይጠቀልሉታል፣ ወደ ላይ ይወጣል። እዚያ በኋላ እየተንጠባጠበ ይዘንባል። ሲዘንብ ከረመ፣ አሁን ሄደ። ያ ባይሆንማ የዘነበው ዝናብ ይችን ዓለም አንድ እያጠፋት ነበር ወደ ቦታው ባይመለሱ ብሎ ሰሎሞን በዚህ በዘመነ ጽጌ ሲናገር እስመ ናሁ ክረምት አለፈ ወዝናብ ገባ ፍሬሁ ይላል። ክረምቱ አልፏል፣ ዝናቡ ወደኋላ ተመልሷል። ጽጌ አስተርአየ በውስተ ምድርነ፣ በምድራችን በሀገራችን ነው አበባው ታየ። አውያን ጸገዩ ወይኖች አበቡ ሮማን ፈሬው፣ ሮማኖችም አፍርተዋል ያለ በመኃልየ መኃልይ
መጽሐፉ የዝናሙን መመለስ ወደ ውቅያኖስ መሄዱን ገልጾታል። ስለዚህ ዝናብ በየዓመቱ ስለመጣ አይናቅም፣ ይታወቃል አይባልም ለማለት ፈልጌ ነው። እና የሰለስቱ ደቂቅ ታሪክም ወቅታዊ ሆኖ ለእናንተ ለአሁኑ አስፈላጊ ሆኖ ስለተገኘ ምንም ቢታወቅም እንደ ቀላል እንዳታዩት ለማለት ነው። ከዚያ ናቡከደነፆር ማርኮ ወሰዳቸው፣ አዲስ አበባን አወረዳቸው። እነዚህ ሰለስቱ ደቂቅ የተባሉት አናንያ፣ አዛርያ፣ ሚሳኤል እና ነቢዩ ዳንኤል ታላላቅ ሰዎች ናቸው። እውነቱን ለመናገር ታውቁታላችሁ። ዳንኤል የአንበሶችን አፍ የዘጋ ነው። ሃይማኖታችሁን ያዙ። እሺ፣ አደራችሁ። በሰው ሀገር እኮ ነው፣ ከሀገሩ ላይ አይደለም። ዳንኤል የአንበሶችን አፍ ዘጋ ዝም ብሎ አይደለም። ጉድጓድ ውስጥ በሃይማኖት እግዚአብሔርን ስለሚያመልክ ለጣዖት አልሰግድም ስላለ አንበሳ ጉድጓድ ይጣል ተባለ። ባጭሩ ጣሉት። አንበሶች ሲሄድላቸው ሰገዱለት ነው የሚለው ጻፉ ላይ እንደተጻፈ። አንበሶች ላሱት፣ ክብብ አደረጉት። እግዚአብሔር ተመሰገነ። ዛሬም ይመሰገናል። በጾሙና በጸሎቱ ነው። ግን ጾም ጸሎታችሁን አጠንክራችሁ ያዙ እናንተ የዩኒቨርሲቲ ተማሪዎች። በይቲ ጾም ዳንኤል እምአፋን አምስት ድህነ ይላል። ዳንኤል በዚች በጾሙ ምክንያት ከአንበሶች አፍ ዳነ። በማን ዳነ? በጾም ነው። በጸሎትና በጾም ነው። ሶስና ድህነት እምደረበናት በይቲ ጾም። ሶስና በጾም ምክንያት ከነዚያ ከክፉ ሰዎች ምክር ዳነች። ኢያሱ ፀሐይ አቆመ በይቲ ጾም። ኢያሱ በጾም ፀሐይን አቆመ። በይቲ ጾም ድነ በገባውን አቀመ። በገባውን ፀሐይን አቆመ፣ ጨረቃንም ቆመ ይላልና እግዚአብሔር ከሚያመልኩት ሰዎች ጋር አለ። የትም ቢሄድ ተማርኮም ቢሄዱ ተሰዶም ቢሄዱ ከሀገርም ቢኖሩ እግዚአብሔር አምልኮቱ ያው ነው፣ አይቀየርም። ሀገር ስለተለወጠ፣ ፈተና ስለመጣ፣ ችግር ስለመጣ አምልኮት እግዚአብሔር አይለወጥም። እግዚአብሔር ከሰዎች ጋር አብሮ ይኖራል። የትም ሲገቡ አብሯል። በምን ይታወቃል? አሁን እግዚአብሔር ከዳንኤል ጋር መኖሩን በምን ነው የምናውቀው? የአንበሶችን አፍ ስለዘጋለት። የተራቡ አንበሶች እንዲበሉ ተጥሎላቸው እኛ ቢርበንም ቢጠማንም ዳንኤልን እንድንበላ ፈጣሪያችን አንበሶች ከአንበሳ አንደበት ያድናል። አሁን እናንተም ስትሄዱ በምትሄዱበት ሁሉ ከዚህም ቢሆን ከሌላ ቦታ ቢሆን የዳንኤልን አምልኮት ይዛችሁ አንበሳውን ይዘጋልናል ብላችሁ ለዳንኤል አንበሳውን ይዘጋ አምላክ ለእኔም ዝጋልኝ ካላችሁት ያው ነው፣ ይዘጋላችኋል። ችግር የለም። በእግዚአብሔር ዘንድ ችግር የለም። አምልኮቱን ከያዙ በምግባር በሃይማኖት ከጸኑ በጾም በጸሎት ከለመኑት የዳንኤል አምላክ ዛሬም አለ። የዳንኤል አምላክ የኛ አምላክ ነው። የምናመልከው የዳንኤል አምላክ ነው አይደል? አምላከ ዳንኤል ብሉት። ይህ አንድ ታምር ነው። በካራ የተደረገላቸው ለዳንኤልና ለሰለስቱ ደቂቅ እንደሄዱ ንጉሡ ናቡከደነፆር አስፋኔዝ የሚባል የጃንደረቦች አለቃ ነበረው። በዩኒቨርሲቲ የማስተምራቸውና በእውቀት ለዓለም የሚሆን ጥበብ የሚያስተምሩ ወጣቶችን ሰብስብልኝ፣ መልምልልኝ
በሀገሪቱ ካሉትም ተማርከው ከመጡትም ከሁሉም ሰብስብልኝ ብሎ አዘዘው ይላል መጽሐፍ ቅዱሱ። እሺ አለ፣ ሰበሰበ። በሀገሪቱ ብዙ ልጆች አሉ ተወላጆች። ከምርኮኞች ግን 4 ሰዎች ናቸው የተመረጡ የተገኙ። ማን? ነቢዩ ዳንኤልና ሐናንያ፣ አዛርያ፣ ሚሳኤል እነዚህ ናቸው። ተመለመሉ፣ ተመረጡ። እንዳሁን እንደናንተ ማለት እዚያ ወደ ዩኒቨርሲቲ ገቡ። መቼ ነው የምትገቡ? አስቡት፣ እንዳትረሱት ነው የምነግራቸው። ገቡ ሁሉ። ንጉሡ ምን አለ? እነዚህ ሰዎች ለሳይንሱ ለምርምሩ ከሁሉ በላይ የሆነ እውቀት እንዲያመጡ ምግባቸው እኔ ከምመገበው ምግብ ነው ይሆንላቸው፣ መጠጣቸው እኔ ከምጠጣው የወይን ጠጅ ነው የሚሆንላቸው ብሎ አዘዘላቸው። ምንድን ነው? በእግዚአብሔር የማያምኑ ሰዎች እውቀታቸውን የሚወስኑት በመብል መጠጥ ስለሆነ ጥሩ መብል ጥሩ መጠጥ ከጠጣ አንድ ሰው አይምሮ ብሩህ ይሆናል። መጽሐፍም ይላል አንዳንድ ጊዜ ህሙድ መብል የሐምግ ልበ ይላል። ያልተጣራ ምግብ አይምሮን ያበላሻል ይላል። እውቀት ከእግዚአብሔር ነው፣ ጥበብ ከእግዚአብሔር ነው አይደል? ከምግብ አይደለም። አሕዛብ ግን በእግዚአብሔር ስለማያምኑ ጥበብ ከእግዚአብሔር መሆኑን ስለማያውቁ እውቀት ከእግዚአብሔር የሚሰጥ መሆኑን ስለማያውቁ ከማን ጋር ያይዙታል? ከመብልና ከመጠጥ ጋር። ጥሩ ምግብ ጥሩ መጠጥ እየበሉ እየጠጡ ከተማሩ አእምሯቸው ብሩህ ይሆናል ብለው ስለሚያምኑ ናቡከደነፆር በዩኒቨርሲቲ ያሉት ተማሪዎች በሙሉ እሱ ከሚበላው ምግብ የሚጠጣው መጠጥ እንዲጠጡ ፈቀደላቸው። እንዲህ ነገስታት ምግብ ላይ እየጀለ ይህን መታደል ነው። እሺ አሉ። ሁሉም ገቡ። ተዘጋጀ፣ ምግቡም ተዘጋጀ፣ መጠጡም ተዘጋጀ ይላል። ወሀሌ ዳንኤል ከመ ይርከስ ይርኮስ በምብላ አሕዛብ ይላል። ዳንኤል ግን የአሕዛብን መብል በመብላት እንዳይረክስ አሰበ ይላል። የእግዚአብሔር ስም የማይጠራበት ምግብ ነው። ሲታረድ በስማ በእግዚአብሔር ስም አይባረክም፣ አይታረድም። ስጋው መጠጡም መብሉም ሁሉም ያው ነው። ዳንኤል አይማ ስሙ እግዚአብሔር ያልተጠራበት ምግብ እኛን ያረክሰናል። የጋራ ትምህርት አሁን ብቻ የተጀመረ አይደለም። እናስተውል። በእነሱም ጊዜ አማኒውም በአንድ ዩኒቨርሲቲ ነበር የገቡ ያን ጊዜ። ይህንን ምክንያት ዳንኤል ምክንያት የሆነ ምንድን ነው? የባቢሎንና የፋርስ ሰዎች ልጆች እግዚአብሔርን አያምኑም፣ ግን ከዩኒቨርሲቲው አብረው አሉ። እነ ዳንኤል ደግሞ እግዚአብሔርን ያምናሉ። አሁን እናንተም ይጠቅምቃቸዋል አይደል? አዎ። የዩኒቨርሲቲ ትምህርት ቤት ማንኛውም ትምህርት ቤት ዓለማዊ ትምህርት ቤት የሃይማኖት ልዩነት የለም ማለት አብራችሁ ውስጥ አሁን በፊትም ተምራችኋል፣ አብራችኋል፣ ነገም ይጠብቃችኋል። አካሄዳችን ግን እንዴት እንደሚሆን የነ ዳንኤልን አካሄድ የሰለስቱ ደቂቅን አካሄድ ለመሄድ ከእግዚአብሔር ጋር አብሮ በጸሎትና በጾም መገናኘት ለእኛም ስለተሰጠነ ያንን እድል እንድንጠቀምበት ነው አሁን የምናገር እና ይህን አሰበና ዳንኤል ኃላፊውን ጠየቀው። ለእኛ ይህ ምግብ ይቅርብን፣ ለንጉሱ ከሚዘጋጀው ምግብ መብላቱ ይቅርብን። በፈሊጥ ነው እንጂ ይህኛን ያረክሰናል ያለ ለኃላፊው ይህንን አልተናገረም። ፈሊጥ ያስፈልጋል። አንዳንድ ጊዜ ድርቅና ይጎዳል አይደል?
አሁን ማካሄዳችን ፈሊጥ እንዲኖረው እሺ፣ በፈሊጥ ነው እንደ አባቶቻችን ይቅርብን አለ። አይ እናንተ ከነዚህ ብትለዩ ሰውነታችሁ ይከሳል እና ምን ትበሉ አለ። እዚህ ለንጉሥ ከሚዘጋጀው ምግብና ከሚጠጣው መጠጥ ካልጣችሁ ምን ትበላላችሁ አለ። ሀበነ በቁላተ ምድር ወንሰቲ ማየ፣ እኛ ጥራጥሬ የምንበላው ጥራጥሬ የምንጠጣው ንጹሕ ውሃ ይሁንልን፣ ሽምብራ ይበቃናል፣ በቆልት ይበቃናል አለው። ይህማ ለእውቀት አይሆንም። ቅድም እንዳልኳችሁ አሕዛብ እውቀትን የሚያያይዙት ከመብል ጋር ነው ብያችሁ የለ። ይህ ለእውቀታችሁ አይመጥንም፣ አይምሯችሁን ያዝገዋል። ጥሩ ምግብ ካልበላችሁ፣ ጥሩ መጠጥ ካልጠጣችሁ በእውቀት ከሁሉ በታች ትሆናላችሁ። እንደገና ለእመ እረየክሙ ንጉሥ ድጉድጋኒክሙ፣ ንጉሡ እናንተ ከሌላው ተለይታችሁ ፊታችሁ ከስቶ ሰውነታችሁ ጠውልጎ ቢያይ እኔን ታስቀጡኛላችሁ አለ። አይ ፍትነነ አሱረ መዋዕለ፣ 10 ቀን ሽምብራ እየበላን ውሃ እየጠጣን እየን ከነዚህ ከሌሎቹ የዩኒቨርሲቲ ተማሪዎች ተለይተን ከስተን ከተገኘን ያን ጊዜ አንተ ያልከው ሊሆን ይችላል። ግን ፈትነን 10 ቀን አለው። ወፈተመው አሱረ መዋዕለ፣ 10 ቀን ሽምብራ እንዲበሉ ፈቀደላቸው። ውሃ ብቻ እንዲጠጡ ፈቀደላቸው። በኋላ እነሱ ዳንኤል፣ አናንያ እና አዛርያ፣ ሚሳኤል ስማቸውን ለውጠውላቸው ዳንኤልን ብልጣሶር ብለውታል። አናንያ አብደናጎ፣ አዛርያን ሲድራቅ፣ ሚሳኤልን ሚሳቅ፣ ሲድራቅ ብለው ለውጠውላቸው ነበር። ሲያ በ10ኛው ቀን ሲታዩ በእውነት ያ ሽምብራ በቆልት ለዳንኤልና ለሰለስቱ ደቂቅ ከስጋ 7 እጅ የሆነ ለሰውነታቸው ውበት አምሮባቸው ሳይከሱ ረድኤተ እግዚአብሔር አወፈራቸው። ሰውን መብል መጠጥ ብቻ አይደለም እንዲያምር ያደርገው እግዚአብሔር ሲሰጥ ነው። ጸጋውን እግዚአብሔር ሞገሱን ሲያለብስ ነው። ምን ይላል እዚያው ላይ መጽሐፉ? ወሀቦ እግዚአብሔር ለዳንኤል ክብረ ወሞገሰ፣ እግዚአብሔር ሞገስንና መወደድን ባለሟልነትን ሰጠው ይላል። ይህን በመጠየቁ የአሕዛብን ምግብ አልበላም በማለት ቀላል ነው እንዴ? ቀላል እኮ አይደለም። የአሕዛብን ስልጣን አልፈልግም ማለት፣ የአሕዛብን ምግብ አልፈልግም ማለት፣ የአሕዛብን ሃይማኖት አልቀበልም ማለት ይህ ቋሚ ሰማዕትነት ነው። ግን መተኪያ አለው፣ ዝም ብሎ አይደለም። የአሕዛብን ስልጣን አልፈልግም ያለ ሰው እግዚአብሔር ስልጣን ይሰጠኛል ብሎ ያስባል አይደል? እግዚአብሔር ስልጣን ይሰጠኛል፣ የአሕዛብን መብል አልበላም ማለት እግዚአብሔር ለእኔ መብል ይሰጠኛል ብሎ ነው። የአሕዛብን ሃይማኖት አልቀበልም፣ የመናፍቃንን ሃይማኖት አልቀበልም ማለት ትክክለኛውን ሃይማኖት ይዤ ከእግዚአብሔር ጋር እኖራለሁ፣ ሞገስን
መወደድን፣ መከበር፣ መፈራትን እግዚአብሔር ይሰጠኛል ጊዜ ስለሚያልፍ። ዛሬ ያለው ነገር አይኖርም። ትናንት የነበረው ዛሬ አለ የለም፣ አልፏል፣ አብሮ ደቀቀ፣ መሸከ፣ ወደቀ። እግዚአብሔር ግን አይሞትም። ይሞታል። አንድ ጊዜ ለእኛ ሲል ሞቷል፣ ተነስቷል። ሁለተኛ አይሞትም። ከሦስቱ አካል አንዱ አካል። ስለዚህ የማይሞተውን ሕያው እግዚአብሔርን እያመለኩ ሃይማኖትና ምግባርን አጽንቶ ይዞ የሚኖር ሰው እየተራበ ይወፍራል፣ እየራበ ይወፍራል። ራብ ያወፍራል፣ አያወፍርም? ያከሳል፣ አያከሳም? አዎ፣ ለአሕዛብ ያከሳል። ለእግዚአብሔር ቤተሰቦች ግን አላከሳም። ዳንኤል ከስቷል፣ ሰለስቱ ደቂቅ ከስተዋል። የሚበሉት ምንድን ነበር? ጥሬ ሽምብራ ነበር አይደል? ለምን ያልከሱ? ጥሬ ብቻ በልተዋን አንድ ሰው ቁሞ ነገር ሳምንት 10 ቀን ነው እንግዲህ ሽምብራ ይበላል። አሁን እስከ 10 ቀን ድረስ ሽምብራ ብቻ እየበላ ውሃ እየጠጣ አንድ ሰው እንጀራ፣ ዳቦ ምን በወጥ እንጀራ ሳይበላ እንኳን ሽምብራው ብቻ እንጀራ ራሱ ያለ ወጥ በበርበሬ ጠምጥሞ ቢበሉት 10 ቀን ይወድቃል፣ ሰው ያዘረዋል። አይደለም በወጥ ካልተበላ ምን ካላለ። መንፈስ ቅዱስ ያደረባቸው ሰዎች ግን ከወጡም ከዘይቱም ከሽንኩርቱም ከእንጀራውም ሳይሆን ኃይላቸው ከማን ነው? ከማን ነው? እግዚአብሔር ነው። አይጠበቅም ከእግዚአብሔር ነው እንጂ የሚጠበቅ ከምግብ አይደለም። በ10ኛው ቀን መጡ፣ ቀረቡ። ሲታዩ ውበታቸው አምሯል። ይህ ፊታቸው፣ ወዛቸው እነዚያን ስጋ ጮማ የበሉት ጠጅ የጠጡት እዚህ ላይ ሲታዩ ከስተዋል። ፊታቸው አላማረበትም። የበሉት ከስተዋል፣ ያልበሉት ወፍረዋል። ግን የበሉትና ያልበሉት ስንል ረድኤተ እግዚአብሔርን ያገኙት ወፍረዋል ማለት ነው። ረድኤተ እግዚአብሔርን ያላገኙት ባቢሎናውያን ከስተዋል። ለሰው ኃይሉ ማለት እግዚአብሔር ጸጋ፣ እግዚአብሔር ሞገሱን ሲሰጥ፣ እግዚአብሔር ጸጋውን ረድኤቱን ሲያጎናጽፍ ነው ሰው የሚያምርበት በረከት የሚያገኝ። ብዙ ልብስ ቢለብስ ያማረ ልብስ ቢለብስ ጸጋ እግዚአብሔር ረድኤተ እግዚአብሔር ከሌለው ሞገስ የለውም፣ አይከበርም፣ አይፈራም። ይፈራል፣ አይፈራም። ምንም ግርማ ሞገስ ቢኖረው ያለኝ ቢመስለው አይፈራም። ጸጋ እግዚአብሔር ያደረበት በጾም በጸሎት እግዚአብሔርን የሚጠይቅ ሰው ከሆነ ግን ብዙ ሳይለብስ ያምርበታል፣ ሞገስ አለው። ሲናገር አንደበቱ ላይ እግዚአብሔር ተቀምጦ እንዲናገር ይናገርበታል። ሲናገር ያከናውንለታል። የሚናገረው ነገር እንዲወደድ ያደርገዋል፣ ሞገስ ይሰጠዋል፣ ክብር ይሰጠዋል፣ ጸጋ አለው እና ዳንኤልና ሰለስቱ ደቂቅ ሲቀርቡ አምረው ተገኙ። በጣም አስደነቁት። የዩኒቨርሲቲውን ተማሪ በሙሉ አስደነቁት። መምህራኖችን አስደነቋቸው። እንዴት ምንድን ነበር የሚበሉ ሲባል ሽምብራና ውሃ። እንዴት እንደዚህ ወፈሩ? አይ አላቸው፣ በውስጣቸው የሚመግባቸው አለ። ማን ነው? እግዚአብሔር ይመግበናል ነው ያሉ። አዩ እያቸው በውስጣቸው እግዚአብሔር ነው የሚመግባቸው። እንዴት አድርጎ? አምልኮቱ የሚያመልኩት አምላክ እግዚአብሔር ከእነሱ ጋር ስለሆነ አምልኮቱ እግዚአብሔር የያዘ ሰው ሁሉ ጠንካራ ነው የሚሆን። አምልኮት እግዚአብሔር ስንል እንዴት ማለታችን ነው? ከእግዚአብሔር በቀር ሌላ አምላክ የለም ብሎ እግዚአብሔር ማምለክ ማለት ነው። እሱ ነው ያለ ታምልክ ባይደር አምላክ ዘእንበሌ፣ ከኔ በቀር ሌላ አምላክ አታምልክ፣ ከኔ በቀር ሌላ አምላክ የለም
ብሎ እግዚአብሔር ተናግሯል። ይህን በልቡ የያዘ ሰው ሁሉ አምልኮት እግዚአብሔርን የያዘ የሚባል ይሄ ነው። ከእግዚአብሔር በቀር ሌላ አምላክ የለም፣ አዎ የለም ብሎ እግዚአብሔር ካመለከ በውስጡ ያ ለሰውየው ሁሉም ነገር ያደርግለታል። ኃይሉን ይሰጠዋል፣ ጥበቡን ይሰጠዋል፣ እውቀቱን ይሰጠዋል፣ ውበቱን ይሰጠዋል፣ ጸጋ በረከቱ ይሰጠዋል። ሰለስቱ ደቂቅና ዳንኤል በመብል ምክንያት ከሁሉ በላይ ሆኑ እንጂ ጥሬ ሽምብራ ስለበሉ ከሁሉ በታች አልሆኑ። ሃይማኖታቸውና ምግባራቸው ከሁሉ በላይ ያደረጋቸው። እየሰማችሁ ነው? እናንተ ዩኒቨርሲቲ ተማሪዎች ስትገቡ ነገር ከሁሉ በላይ የሚያደርጋችሁ ማን ይመስላችኋል? ማን ነው? ሃይማኖታችሁና ምግባራችሁን ጠብቃችሁ ነው። አዎ ብዙ አታላይ አለ። መናፍቁ ብዙ ነው። አረባዊ ብዙ ነው። ማታለያው የዘመኑ ማታለያ ብዙ ነው። ብዙ ሀብት አላቸው። አይዛብ መናፍቃን ብዙ ሀብት አላቸው። በዚህ ያታልላሉ። ሴቶችን በትዳር ያታልሏቸዋል። በቤት በንብረት ያታልሏቸዋል። ወንዶችን በውበት ያታልሏቸዋል። የአሕዛብ ሴቶች፣ የመናፍቃን ሴቶች ወጣቶቹን ወንዶች በውበት በተለያየ ጥቃቅን ነገር በስልኩ በሙሉ በሰዓት በሙሉ ያታልሏቸዋል። ሴቶችን ደግሞ በሀብት ያታልሏቸዋል። በትዳር ያታልሏቸዋል። ብዙዎችም ይወድቋል። እናንተ የትኛው ናችሁ? ከሚወድቁት ከሚያልፉት? አሁን እስከ 12ኛ ካለፋችሁት ፈተና ደግሞ ያላነሰ ፈተና አለ። ያንን ፈተና እንድታልፉ እግዚአብሔር አምላክ ይርዳችሁ። የዳንኤል አምላክ ይርዳችሁ። የአናንያና የአዛርያ የሚሳኤል አምላክ ይርዳችሁ። እንዳትከሱ፣ እንዳትጠወልጉ ውበቱን ይስጣችሁ። እንዳትጨናነቁ መንፈሱን በእናንተ ላይ አሳድሮ መንፈስ ቅዱስ ጭንቀቱን ያርቅላችሁ፣ ይጠብቃችሁ። ይህ በመብል ምክንያት የደረገው ሲሆን ወደ ትምህርቱ ገበታ ሲኬድ ደግሞ የፈተናው ጊዜ ደረሰ። 3 ዓመት ነው ትምህርቱ የተሰጠ። የዩኒቨርሲቲው የኮርስ ትምህርት ለ3 ዓመት ነው በባቢሎን ሀገር የተሰጠው። እነ ዳንኤልና ሰለስቱ ደቂቅ የገቡበት ዩኒቨርሲቲ ማለት ነው። የ3 ዓመት ነው የነበረና 3 ዓመት ተማሩ። ከዚያ በኋላ ፈተናው ቀረበላቸው። ሲፈተኑ የሚገርመው ነገር ሲፈተኑ ደግሞ አንደኛ አስተዋዮች፣ ጥበበኞች፣ ብልሃተኞች ሆነው በፋርስና በባቢሎን ሀገር አሉ ከሚባሉት አስማተኞች፣ መተተኞች በበለጠ ከሁሉ በላይ ሆነው ተገኙ። እነሱ የሚያምኑት በአስማት በመተት ነው። እነሱ ያልኳቸው እነማን ነው? የፋርስና የባቢሎን ሰዎች። እነ ዳንኤል ደግሞ በእግዚአብሔር ስም፣ አስማት ማለት የሰይጣን ስም የሚጠሩ ማለት ነው። አስማት እነዚያ መናፍቅ እንትኑ አሕዛብ። እነ ዳንኤል ደግሞ የማንን ስም ነው የሚጠሩ? የእግዚአብሔርን ስም። አሁን ስም እግዚአብሔርና ስመ ሰይጣን ሲወዳደር የሰይጣንን ስም የጠሩት ሁሉ በሙሉ ወደቁ። ስመ እግዚአብሔርን የጠሩት ዳንኤልና ሰለስቱ ደቂቅ ከሁሉ በላይ ሆነው እንኳን ሊወድቁ ከሁሉ በላይ ሆነው ሰቀሉ ነው የሚባል። እንደ ዘመኑ አነጋገር ሰቀሉ። የ3 ዓመቱን የዩኒቨርሲቲ ትምህርት የሚገርመው ነገር ሳይንሲስቱም አለ፣ ሁሉ በቃ የትምህርት አይነት ቋንቋውም አለ፣ ሁሉም አለ። ናቡከደነፆር መጣ፣ ቀረቡ፣ ቋንቋ ጠየቃቸው ይላል። ፓርቴው ወሜድ ይባላል። የፋርስና የባቢሎን ቋንቋ ፓርቴ ይባላል፣ ሜድ ይባላል። እና ሜዶን ማለት ነው። የሜዶን ቋንቋ ራሱን ይቻላል፣ የፋርስ ቋንቋ ራሱን ይቻላል። የባቢሎን ቋንቋ ሲጠይቃቸው ሙሉ በሙሉ ቁጭ አደረጉለት፣ ደፈኑለት። ተደነቀ፣ ተገረመ። እነዚህ ምርኮኞች
ምግባቸው ምንድን ነበር አለ? ሽምብራ። የሚጠጡትስ ውሃ። እነዚህ እዚህ ሀገር ልጆች ጮማ፣ ፍትፍት ምግባቸው፣ እንቁላል ቁርስ፣ ዳቦ። እንዳትሳሱ። ሃይማኖታችሁና ምግባራችሁ ይበቃችኋል። ቁርስ፣ ምሳ። በጾም ጊዜ ቁርሳችሁ ጾም እንዲሆን። እሺ። ዳንኤል ቁርሱ ምንድን ነበር? አናንያ ቁርሱ ምንድን ነበር? አዛርያ ቁርሱ ምንድን ነበር? ሚሳኤል ቁርሱ ምንድን ነበር? እናንተስ ቁርሳችሁ ምንድን ነው የሚሆን? በጾም ጊዜ ነው የምላችሁ፣ በሌላ ጊዜ ነው። በጾም ጊዜ ቁርሳችሁ ጾም ጸሎት እንዲሆን ከሆነ የዳንኤል እውቀት፣ የሰለስቱ ደቂቅ እውቀት ለእናንተ ተሰጥቷል። አትቀበሉ? እግዚአብሔር ሰጥቷችኋል። አያዳላ ለሁሉ ይሰጣል። ግን እንደነሱ ሆኖ መገኘት ከኛ ይጠበቅ። በቋንቋው በአንደኛ አለፉ። በሌላው ሲፈትናቸው ንጉሱ አንደኛ አለፉ። ተደነቀ፣ በጣም ገረመው። በኋላ ከሁሉ በላይ ሆኑ፣ ከሁሉ በላይ ሆኑ ተሾሙ ይላል። ከሁሉ በላይ ተሾሙ። እዚያች ሀገር ያሉ ሰዎች ወደ እሳት እንዲጣሉ ያደረጓቸው በዚህ ምክንያት ነው። ከዩኒቨርሲቲው ተመርቀው ወጡ፣ ከሁሉ በላይ ሆኑ። በአምልኮተ እግዚአብሔር በሃይማኖት ምግባራቸው ጸንተው ሽምብራ ቆርጥመው ጥሬ ማነው ውሃ ጠጥተው ከሁሉ በላይ ሲሆኑ መቼም ምቀኛ አስቸጋሪ አይደለ? እንዴት እነሱ እኛ ተወላጆች የሀገር ልጆች እያለን እንዴት ከኛ በላይ ይሆናሉ ብለው በምን መጡባቸው? በዚያች አምልኮተ እግዚአብሔር ውጤታቸውን ባመጡበት በአምልኮተ እግዚአብሔር መጡባቸው። አይ ለመጣል እኮ ነው። በሌላ አይወድቁም እነሱ። በመብልም አልተገኙም፣ አልተሸነፉም። በሌላም አልተገኙም። አሁን ጠላት ይቀባል። ጠላት እንደሚባለው አምልኮተ እግዚአብሔርን ካስተውናቸው እግዚአብሔር ከተለዩ እግዚአብሔር ትተው የእኛን የምናመልከውን ጣዖት ካመለኩ ይህ ሁሉ እውቀታቸው ይጠፋባቸዋል አሉና ንጉሥን መከሩ። ምን ብለው? ጣዖት አቁምና ለጣዖት ሁሉ ይስገዳሉ አሉ። ሲያታለ እሱም አልገባው። ጣዖት አቆሙ። በኋላ ሁሉ ሲሰግድ አንሰግድም አሉ። ታገኙ አገኛቸው። ቀስ ብሎ ሰይጣን አዳምና ሔዋን ያገኛቸው በዚያች በለስ አይደለ? አገኛቸው የሚወድቁ መስሏቸው። እነሱ ልባቸው ሙሉ ነው። የሚያመልኩት የማንን አምላክ ነው? የአብርሃምን አምላክ፣ የይስሐቅን አምላክ፣ የያዕቆብን አምላክ። ሲወርዱም እንዲያ ነው። አምላክ አብርሃም፣ አምላክ ይስሐቅ፣ አምላክ ያዕቆብ። የዳንኤል ጸሎት ታነቡታላችሁ፣ ድገሙታል። ትንቢተ ዳንኤል ቤተክርስቲያናችን ከ15ቱ ነቢያት ጸሎት አንዱ ትንቢተ ዳንኤል ነው። ሌላው ሰለስቱ ደቂቅ ናቸው። ይባርክዎ ኩሉ ግብረ እድ ለእግዚአብሔር ብለው ፍጥረታት ሁሉ እግዚአብሔርን ያመሰግኑታል ያሉ። ይባርክ እግዚአብሔር አምላክ አበዊነ የአባቶቻችን አምላክ እግዚአብሔር ይክበር ይመስገን፣ ስሙኒ ውእቱ ወልዑል ውእቱ ለዓለም፣ ለዘላለሙ ምስጉን ነው ብለው ከእሳቱ ውስጥ ገብተው ያመሰገኑ እስከ መጨረሻው ድረስ እስከ መጨረሻው እቅዳ ድረስ ከእሳቱ ላይ ቆመው አምልኮተ እግዚአብሔርን መስክረዋል። አንሰግድም አሉ። እሳት ይነደድ ይንደድ 49 ክንድ እሳቱ ወደ ላይ እስኪወጣ ድረስ ጉድጓድ ተቆፍሮ ያ ሁሉ ሲሆን ፈር አሉ። የአብርሃም አምላክ የይስሐቅ አምላክ የያዕቆብ ንጉሥ ነው ያሉት። ንጉሥ ናቡከደነፆር ኢንሰግድ ለምስል ዘወርቅ ዘገበርከ በእዴከ፣ አንተ በዚህ በእጅህ ላሰራኸው የወርቅ ጣዖት አንሰግድም። ሀሎ አምላክነ ዘፈጠረ ኪያከ ወኪያነ፣ አንተንም እኛንም የፈጠረ አምላክ እግዚአብሔር አለ። ውእቱ ይክድ አድኅኖተነ እምኔከ፣ እሱ ካንተ እጅ ያድነናል። በዚህ እንሰጠው ከበዝቶ በዚህ መልስ አንሰጥም። ድርድር የለም ነው ያለው። በሃይማኖት ድርድር የለም ማለት የለም። በሃይማኖት መደራደር የለም። ይህ ነው የአባቶቻችን አባባላቸው። በአምልኮተ እግዚአብሔር ድርድር የለም። ከእግዚአብሔር በቀር ሌላ አምላክ ስለሌለ
ሌላ አምላክ አምልኩ ብትሉን በዚህ አንደራደርም። አለቀ፣ ተዘጋ። እግዚአብሔር አምላክ ነው፣ ሌላ አምላክ የለም። የፈለጋችሁ ነው። በሃይማኖትም ድርድር የለም። የሥላሴን አንድነት ሶስትነት ማመን ሌላ ሃይማኖት የለም። በሃይማኖት በአምልኮት እግዚአብሔር ድርድር የለም ብለው ዘጉ። ኧረ ተው፣ የፈለጋችሁትን አሉ። እዚያው በእሳት ተጣሉ። እሳቱ ላይ ሆነው ሲዘምሩ ቅዱስ ገብርኤል ወረደ አይደል? ታኅሳስ ገብርኤል የምናከብረው በዓል ወረደ። መስቀል የብርሃን መስቀል ይዞ ወረደ። እንደዚህ በትረ መስቀል ያለው በትሩን ይዞ ቅዱስ ገብርኤል ወረደ። ቅዱስ ገብርኤል እዚህ ስዕሉ አለ አይደል? እዚያ ላይ የሚታየው ቅዱስ ገብርኤል ይታያቸዋል። እዚያ ላይ እሳቱን ሲባርከው ይታያቸዋል ወይስ ከእመቤታችን ስለ ፍቅር ወልዳ ስዕል አጠገብ ያለው ይታያቸዋል? ይኸው ሶስቱ ደጅ ይታያቸዋል። ሲያወጣና ከመስቀሉ ሲባርከው እሳቱ ምን ሆነ? ውሃ። አየህ ያችሁ እሳት እንደ ውሃ ሆኖ ያውቃል? ዝም ብሎ ከማባል ነው። አመድ ነው የሚሆን ሲጠፋ እንኳን አይደል? እሳት ሲጠፋ ምንድን ነው የሚሆን? መጀመሪያ ሲጠፋ ክሰል ይሆናል። ክሰሉ ደግሞ ምን ይሆናል? አመድ ነው። ውሃ ግን ይሆናል። አቤታችሁ መቼም ጓዳው እናንተ ስለሆነ በከሰል ወጥም ምንም የምትሰሩ እናንተ ሻይ ብታቡና ትላችሁ ሴቶችን ጠይቃችሁ ምናልባት የተጣደው ገንፍሎ ፈርሶበት ውሃ ካልሆነ በቀር ዝም ብሎ ተፈጥሮ እሳት ውሃውን አግኝታችሁ ታውቃላችሁ? አብድጃችሁ ታውቃላችሁ? አታውቁ። እናውቃለን ብትሉን ስለምናውቀው ሁላችን አመድ ነው የሚሆን ክሰል ነው የሚሆን እንጂ ማለት ነው። አንዱ ታምሬ ነበረ። የአምልኮታቸው ውጤት ይሄ ነበረ። የሃይማኖታቸው የምግባራቸው ውጤት ይሄ ነበረ። የጾማቸው የጸሎታቸው ውጤት ይሄ ነበረ። የአሕዛብን ምግብ አንበላም ማለታቸው ውጤቱ ይሄ ነበረ። ውጤት ማለት የትምህርት ውጤት ብቻ አይደለም። የሃይማኖት ውጤት አለ፣ የምግባር ውጤት አለ፣ የአምልኮት ውጤት አለ። ያንም አብራችሁ መያዝ አለባችሁ። የትምህርቷን ውጤት ብቻ የምትለቅሙ ከሆናችሁ ዶሮ ነው የምትሆኑ። ዶሮ ጥሬ ሲፈስላት ነው የምትለቅ ማለት ያችን ብቻ አይደለም መልቀም ያለባችሁ። ሃይማኖታን፣ ምግባርን፣ መዝሙርን፣ ጾም ጸሎትን፣ ትሕትና አብራችሁ መያዝ አለባችሁ። ግቢ ጉባኤዎች አሉ። በማህበረ ቅዱሳን በየዩኒቨርሲቲው ግቢ ጉባኤዎች ስላሉ እዚያ መዝሙር አለ፣ ጥናት አለ፣ መጽሐፍ ቅዱስ ጥናት አለ፣ ትምህርት አለ። ወላጆች አሉ። እዚህ እየመጡ በዓመት እዚህ እናስተምራቸዋለን። አሁን ለእናንተም ይመደብላቸዋል። እዚህ ይመጣሉ ሁልጊዜ። አሁን እናንተ ስትሄዱ ሞግዚቶች በዚህ በማህበረ ቅዱሳን በግቢ ጉባኤ ሞግዚቶች ሴቶችን ሴቶች ወንዶችን ወንዶች እንዲቀበሏቸው እዚህ ትምህርት እንሰጣቸዋለን ሁልጊዜ በየዓመቱ ማለት ነው። ሴቶች ልክ ወደ ዩኒቨርሲቲ ሲመጡ እነዚያ የነበሩት 1 ዓመት 2 ዓመት ያሳለፉት የዩኒቨርሲቲ ተማሪዎች እንደ ሞግዚት እንደ እናቱ ነው አንዳንድ ይደርሳቸዋል። አሁን ለእናንተ ይጠብቃቸዋል። ይህ ግን በሃይማኖታችሁ በተዋሕዶ በኦርቶዶክስ ስለጸናችሁ ነው እንጂ ሌላ ምናምን ከተቀበላችሁ ወደ ሌላ ነው የሚወስዳችሁ። አላችሁ እናቶች አሏቸው ይላል ወንድሞች አባቶቹ ነው በእድሜ በትልቁ ነው ሳይሆን አብሮ ቤተክርስቲያን የሚወስዷችሁ እንድታስቀድሱ የሚያበረታቷችሁ ስጋው ደግሞ እንድትቀበሉ ወደ ሰንበት ትምህርት ቤት እንድትሄዱ በግቢ ጉባኤ ባለው አስተምሮ ሁሉ እንድትካፈሉ የሚያደርጉ ሞግዚቶች ይመደቡላችኋል። ስለዚህ ውጤቱ በጣም ያምራል። መንፈሳዊም ስጋዊም። አሁን 3 ደቂቅ በሁለት የትምህርት አይነት ነው ያለፉ። አንደኛ አምልኮተ እግዚአብሔርና ሃይማኖት ምግባራቸው፣ ጾም ጸሎታቸው ይሄ እንዳለ ነው፣ አልተነካካም። እንዳለ ነው፣ አልተነካም፣ እንዳለ ነው። በዘመናዊ ትምህርት ደግሞ ከሁሉ በላይ ሆኖ አልፈዋል። እናንተም አሁን ይህ ጾም ጸሎት ምግባር ሃይማኖት አምልኮተ እግዚአብሔር እንዳይነካካሽ እንዳለ ያዙት። እንደ 3 ደቂቅ እንደነዳኔ
የምትማሩት ቢኖር ምንድን ነው? አሁን የዘመናዊ ትምህርት ኮርስ ማለት እንዳትተውት። ግን አሁን የመሸኛው መልእክት አስተምህሮ ዩኒቨርሲቲ ተማሪ ነኝ ብላችሁ ጾም እንዳትሽሩ። አውቆ ራብረን ይላል እናውቀዋል። ይርባችኋል። አውቆ ሊያስት ሲፈልግ አጅሬ ፉክር አይ ሳጠና ድሬ እንዴት ብዬ ነው የምፈተን ቀን እስከ 6 እስከ 7 ባይሆን ጾም እስከ 9 ከቻላችሁ እስከ 9 ካልቻላችሁ 7ቱን አጽዋማት እስከ 9 ካልቻላችሁ እስከ 6 እስከ 7 ጾም ለሰራተኛ እስከ 6 እስከ 7 ይላል። እናንተ ትምህርቱ ስራ ስለሆነ እንደውም የአእምሮ ስራ ይበልጣል። ከተግባር በእጅ ከሚሰራ ስራ ይልቅ በአእምሮ የሚሰራ ስራ በጣም ያደክማል፣ አድካሚ ነው እና ጨርሳችሁ ጾሙን እንዳትሉት። የሚደግፋችሁ አታገኙ። ሰለስቱ ደቂቅን አስጠኛ አልነበራቸው። የሰው ሀገር ሰዎች ናቸው። አስጠኛቸው ጾም ነው። አስጠኛቸው ጸሎት ነው። አምልኮተ እግዚአብሔር ምግባር ሃይማኖታችን ነው እና ለእናንተ የሚደግፋችሁ መብሉ ሳይሆን የሚያስጠናችሁ የሚገልጽላችሁ በደንብ እውቀቱ ሙሉ በሙሉ እንድታውቁ የሚያደርጋችሁ ከእናንተ ጋር ያለ መንፈስ ቅዱስ አለ። ወንዶች በ40 ቀን ሴቶች በ80 ቀን የተቀበላችሁት መንፈስ ቅዱስ እናንተ ጋር አለ። ያን መንፈስ ቅዱስን በጾምና በጸሎት ማጠበቅ ነው፣ ማቅረብ እንዳይርቅ ተወጣቆ መያዝ። አምልኮተ እግዚአብሔር በሃይማኖት በምግባር ይህ ከሆነ ከሁሉ በላይ ትሆናላችሁ፣ ትደፍናላችሁ፣ ትሰቅላላችሁ። ቋንቋውን ይገልጽላችኋል፣ ይገለጽላችሁ። እውቀቱን ይገልጽላችኋል፣ ይገለጽላችሁ። የዩኒቨርሲቲ ተማሪ የቆሎ ተማሪ ይሆናል አይሆንም? ይሆናል። እንዴት ብሎ ነው የሚሆን? ያው 3 ደቂቅ ዩኒቨርሲቲ ገብተው ምን ስጡና ነው ያሉ? ቆሎ። እኛን ብቻ ታዲያ እንደ የቆሎ ተማሪ የምንባል አያችሁ፣ ሰው ስላላወቀው ነው እንጂ 3 ደቂቅ ዩኒቨርሲቲ ገብተው ሽምብራ በልተው ነው የተማሩ። የቆሎ ተማሪ ማለት እኮ ቆሎ በልተው የሚማር ማለት ነው አይደል? እንግዲህ 3 ደቂቅ ማን እንበላቸው? የቆሎ ተማሪ እንበላቸው አይደል? አዎ። ምን በልተው ነው የተማሩ? ሽምብራ ቆሎ ነው። ግን ደግሞ ሽምብራ ቆሎ እየበሉ የምን ተማሪዎች ናቸው? የዩኒቨርሲቲ ተማሪዎች ናቸው። እናንተ እንዴት ነው የምትሆኑ? እንደነሱ ነው? አዎ። የቆሎም ተማሪ የዩኒቨርሲቲ ተማሪ እንድንሆን መጽሐፍ ቅዱስ መጽሐፍ ያስተምረናል። ትንቢተ ዳንኤል ምዕራፍ 1 ከምዕራፍ 1 ከቁጥር 1 እስከ መጨረሻ ያለውን እንድንመለከት በእግዚአብሔር ስም አሳስባለሁ። አንብቡ። ቅዱስ ጳውሎስ ስለ አስተምሮ ቅዱስ ጢሞቴዎስን ሲመክረው እንዲህ ይላል። ወኩኖ ማርያ ለማይናን በቃልከ ወንጌልከ አንተ ልጄ ጢሞቴዎስ ለሌሎቹ ከአንተ ጋር ላሉት ምዕመናን ሰዎች ሁሉ በምትናገረው ነገር በምትሰራው ስራ ሁሉ አርአያና አብነት ናቸው፣ ምሳሌ ናቸው ይላል። እናንተ አሁን ብዙ ሰዎች ጋር ስለምትቀላቀሉ ኦርቶዶክሳውያን መሆናችሁን በቃላችሁ በምትናገሩት በምትሰሩት ስራ አብነቱ ናችሁ። ሌላውን መሳብ አለባችሁ፣ እንዳትሳቡ አብነት መሆን አለባችሁ። እውነት የምትናገሩ ከሆናችሁ በቃላችሁ እነዚህ በጣም እውነተኞች ናቸው፣ እነዚህ ናቸው ጥሩዎች ብሎ እናንተ ይከተሏቸዋል። ብዙ ሰው ታፈራላችሁ። ለቤተ ክርስቲያናችን ብዙ ሰው ትላላችሁ። በምግባር በምትሰሩት ስራ ጥሩ ስራ እየሰራችሁ ስትወድቅ ብታነሷል፣ ሲወድቅ አይዞህ ብትሉት በቃ እነዚህ ኦርቶዶክሶች እኮ ሩሮዎች ናቸው ብሎ ሌላው ፕሮቴስታንቱ ምኑ ይሳብላችኋል። አዎ ማቅረብ ነው። ባነጋገር አይዞሽ አይዞህ። ትልቁ ነገር ወደ ቤተ እግዚአብሔር ማምጣት የእግዚአብሔር ቤተሰብ ማድረግ ይገባልና
ይህም ከእናንተ ይጠበቃል። እድለኞች ሁናችሁ ብታሳምኑ ብታስጠምቁ በእውነት ትልቅ ክብር ታገኛላችሁ። እውቅ ርዕሰት በአንብቦ ልጄ መጽሐፍ በመመልከት በማንበብ ራስህን አብቃ ይላል ቅዱስ ጳውሎስ። ወዘልፈ ሀጡ ባቲ ይችን ማጥናት ማንበብን ሁልጊዜ ስራዬ ብለህ ያዛት ይላል ቅዱስ ጳውሎስ። አስተበቋክ ቀዳሚ ሁሉ ትግበር ጸሎተ ወሲለ የቅዱስ ጳውሎስ መልእክት ወደ ጢሞቴዎስ መጀመሪያዊቱ ምዕራፍ 2 ቁጥር 1 ላይ ልጄ እለምንሃለሁ ከሁሉ አስቀድሞ ትግበር ጸሎተ ወሲለ ጸሎትን እንድታደርግ እለምንሃለሁ። አያችሁ፣ ይሄ ነው መሸኛችን። ከሁሉ አስቀድሞ ጸሎትን እንድታደርግ እለምንሃለሁ። እናንተ ከሁሉ አስቀድሞ ጸሎትን እንድታደርጉ ትለምናላችሁ። ጸሎት ሳታደርጉ ጥናትም ቢሆን ምንም ቢሆን እንዳትጀምሩ ጸሎት እንድታደርግ እለምንሃለሁ። የሁሉ መክፈቻው ጸሎት ነው። ሳትበላ ጸሎት ጸልይ፣ በልተህ ጸሎት ጸልይ። ጸሎተ ማዕድ አለ። ፍትሐ ነገሥት አንቀጽ 14 ላይ አንቀጸ ጸሎት ላይ ሲናገር የማዕድ ጸሎት እንደሚጸለይ ያስቀምጣል። ምቅድመ ይብሉ፣ ከመብላታቸው አስቀድሞ ጸሎት አድርገው ይብሉ። ዝም ብሎ መቁረስ አይደለም። እንደሌለው ዝም ብሎ ዳቦ ስለቀረበ ዳቦ ቆርሶ መብላት አይደለም። አቡነ ዘበሰማያት ደግሞ ነው። እናንተም ሰለስቱ ደቂቅ የምትመስሏቸው በዚህ ነው። ጸሐፍት እንደሚናገሩ ከመብላት አስቀድሞ ጸሎት ይደረግ። ለምን? የሚበላው ማዕድ እንጀራ፣ ዳቦ ለበረከት እንዲሆን፣ የሚፈልጥ የሚቆርጥ እንዳይሆን፣ የሚያቅለሸልሽ እንዳይሆን፣ የሚያደክም እንዳይሆን፣ የሚያልቅ እንዳይሆን ኦ እግዚኦ ረስዮ ለዝንቱ ርስቶ ለዝንቱ ጽዋ ለአፍ ዘይመር ወለውሬ ዘይሐንቅ ወለክርት ዘይያደው ይላል። አቤቱ እግዚአብሔር አምላክ ይህንን የምንበላውን ምግብና የምንጠጣው መጠጥ ለአፍ የማይመር ወለውሬ ዘይሐንቅ ለጉሮሮ የማያንቅ ወለከርስ ዘይያደው ሆድን የማይፈልጥ የማይቆርጥ አድርገው። ኦ እግዚኦ ረስዮ ለዝንቱ ርስቶ ለዝንቱ ጽዋ ስስዋ ልብ ዘያረክ ወነውረኒና ዘያጠፍ የሚሳሳውን ሰው ከስስት የሚታደግ ነውረኒና ዘያጠፍ የሀሳብን ነውር የሚያጠፋ አድርገው ይህን ምግብ ሀሳባችን ንጹህ እንዲሆን። ኦ እግዚኦ ረስዮ ለዝንቱ ርስቶ ለዝንቱ ጽዋ ፍትወተ ዝሙት ዘያመጽ ይህ የሚበላው ምግብ የሚጠጣው መጠጥ ዝሙትን እንዳያመጣ አድርገው በዝሙት እንዳትሰነካከል በልቼ ጠጥቼ። ወነዋመ ዘያበዝ እንቅልፍ የማያበዛ አድርገው። አያችሁ ቤተክርስቲያናችን ምጸለየው ጸሎት ዝሙትን የማያመጣ ወነዋመ ዘያበዝ እንቅልፍን የማያበዛ ወጸሎት ዘያጸር ጸሎትን የማይከለክል የማያቋርጥ አድርገው። አሁን አንዳንድ ሰው በልቶ ሳይጸልይ የሚተኛለ መብሉ ነው። መብል ሲከብድ ሸክም ነውና እንቅልፍ ይላል። ግን ከመብላት ይህ ጸሎት ይጸለያል። የምበላው ምግብ የምጠጣው መጠጥ ዝሙትን የማያመጣ እንቅልፍን የማያበዛ ጸሎትን የማያቋርጥ አድርገው። ሲያመጽ ሰላም የሚያመጣ ወዚያርቅ መርገምን የሚያርቅ አድርገው። ዘይፈውስ ሕሙመ ወዘያጸን ድኩመ የታመመውን የሚፈውስ የደከመውን የሚያበረታ አድርገው። ምግቡ ራሱ ያበረታል ፈውሳልና ጸሎት ጥሩ ነው ለማለት ነው። ቅድመ ምግብ ጸሎት ይጸለያል፣ ደግሞ ይጸለያል። ስብሐት ብላችሁ በአንድ ላይ ማለት ባችሁ እንኳን ቁጭ እንዳላችሁ በለውሳስ ራሳችሁ ቁጭ እንዳላችሁ ስብሐት ብላችሁ ከተበላ በኋላ ስብሐት ብላችሁ መነሳት። ምናልባት እዚያ ላይ የማይመች ከሆነ እንኳን ዘወር ብላችሁ ስብሐት ብላችሁ መጨረስ። ቅድመ መብል ድህረ መብል፣ ከመብል አስቀድሞ ጸሎት አለ፣ ከመብል በኋላ ጸሎት አለ። ይህን አድርጉ ትላለች ቅድስት ቤተክርስቲያናችን እና በዚህ ሁሉ እንድትበረቱ ነው። እንግዲህ ነቢዩ ዳዊት ልጁ ሰሎሞንን ምን አለው? ወልድየ ጽና ወኩን
ልጄ ጠቢብ በል፣ ልጄ በርታ፣ ሰው ሁን። ይሄን የትምህርት እርስ መጽሐፈ ነገሥት ቀዳማዊ ምዕራፍ 2 ቁጥር 1 ላይ ልጄ በርታ፣ ልጄ ሰው ሁን። ሰውን ብቻ አይደለም የጥበብ ሰው ሁን። አሁንም እኛ የምንላችሁ ልጆቻችን በርቱ፣ ልጆቻችን የጥበብ ሰዎች ሁኑ ይግለጽላችሁ። ለነዳንኤል ለ30 ደቂቃ ቋንቋውን እውቀቱን ጥበቡን የገለጸላት ይግለጽላቸው። ይህ ብቻ አይደለም። በባለ 50 ለቅዱሳን ሐዋርያት፣ ለ72ቱ አርድእት፣ ለ36ቱ ቅዱሳት አንስት 72 ቋንቋ እንደየዕድላቸው ገልጾላቸው በዓለም ቋንቋ ተናግረዋልና ለእናንተም ቋንቋውን እውቀቱን ይግለጽላችሁ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። የጥበብ ሰዎች ያድርጋችሁ።